ከግድያው በፊት የነበረው ሚስጥራዊ ማስጠንቀቂያ ዘመነ ካሴና ግርማይ ሽጥላ ባህር ዳር ላይ ምን ተባባሉ? የኢትዮጵያ ፖለቲካ ሁሌም በድራማ በሴራና ባልተጠበቁ ክስተቶች የተሞላ ነው። የዛሬ መሰናዷችን ከወትሮ የተለየ ነው። ታሪክን ወደ ኋላ የሚመልስ የሟቹንና የህያው ታጋዩን የፊት ለፊት ገጠመኝ የሚተርክ እንዲሁም ትንቢት የሚመስል ማስጠንቀቂያን የሚያጋልጥ አስደናቂ መረጃ ነው። ሰሞኑን በመንግስትና በፋኖ ኃይሎች መካከል ያለው ጦርነት ከምድር ውጊያ ባሻገር ወደ ከፍተኛ የፕሮፓጋንዳ ዘመቻ ተሸጋግሯል። በተለይም የብልጽግናው አመራር አቶ አብዱል ሁሴን ሰሞኑን የሰጡት መግለጫ አነጋጋሪ ነበር። ዘመነ ካሴ ፈሪ ነው፣ ደውለንለታል የሚል አንድምታ ያለው ንግግር አሰሙ። ይህ ንግግር የብዙዎቹን ቀልብ ሳበ። መንግስት የዘመቻ አቅጣጫውን ወደ ግለሰቦች ስም ማጥፋት እያዞረም ይመስላል። ነገር ግን ከጫካው የተሰማው ምላሽ ያልተጠበቀ ነበር። አርበኛ ዘመነ ካሴ ከጎጃም ተራሮች ባንዱ ምሽግ ውስጥ ሆኖ ታኅሳስ 19 ቀን 2018 ዓ.ም የላከው መልእክት የአብዱ ሁሴንን ንግግር ማስተባበል ብቻ አልነበረም። መልእክቱ አንድ ተቀብሮ የኖረ ታሪካዊ እውነትን ቆፍሮ አወጣ። ይህ እውነት ከዓመታት በፊት ባህር ዳር ከተማ ውስጥ የተፈጸመ የአይን ለአይን ግንኙነት ነው። ባለታሪኮች ሁለት ናቸው። አንደኛው ዛሬ በሕይወት የሉም፣ የብልጽግናው ከፍተኛ ሰው አቶ ግርማይ ሽጥላ። ሁለተኛው ደግሞ የመንግስት ቁጥር አንድ ተፈላጊ ዘመነ ካሴ ባውቄ። እነዚህ ሁለት ተቃራኒ ሰዎች እንዴት ተገናኙ? ምን ተባባሉና ከሁሉም በላይ ዘመነ ካሴ ለግርማይ ሽጥላ የነገራቸውና ግርማይ ናቁት ያ ማስጠንቀቂያ ምን ነበር? አብራችሁን ስትቆዩ የምንገልጠው ፋይል የምንነግራችሁ እውነት ነው። ጊዜው 2014 ዓመተ ምህረት ነው። ቦታው የጣናዋ ዳርቻ ከተማ ባህር ዳር። በዚያን ወቅት የኢትዮጵያ ፖለቲካ አሁን ካለበት በባሰ ባይሆንም የጥርጣሬው ደመና ያጠላበት ነበር። ግርማይ ሽጥላ በብልጽግና መንግስት ውስጥ የኃይል ሚዛን ረገድ ወደ ጣሪያ የደረሱበት፣ ንግግራቸውን እንደ ሕግ የሚቆጠርበት ጊዜ ነበር። በሌላ በኩል ዘመነ ካሴ የወጣቶችንና የህዝቡን ብሶት በማስተጋባት ስሙ ገና መወርወር የጀመረበት፣ ነገር ግን የመንግስት የደህንነት አይኖች ያረፉበት ሰው ነበር። ባህር ዳር ከተማ በዛን ሰሞን ጠባብ ሆናለች። በየካፌው፣ በየሆቴሉ፣ በየመንገዱ የሚታየው የደህንነት ሰራተኛና የካድሬ ብዛት ከተማዋን አፍኖ ይዟታል። ግርማይ ሽጥላ በሄዱበት ሁሉ በሰላይና በጠባቂ ይታጀባሉ። ስልጣን ላይ ያለው ሰው ሁሌም እንደሚሰማው እሳቸውም ሁሉን ቻይ እንደሆኑ ይሰማቸው ነበር። ዘመነ ካሴ ደግሞ በህዝቡ ልብ ውስጥ ቦታ እያገኘ የመጣ ነገር ግን በሾህ ላይ የሚራመድ ታጋይ። እነዚህ ሁለት ሰዎች በአንድ አጋጣሚ ተገናኙ። ድንገተኛ የሆነ የታቀደ ዝርዝሩ ባይገለጽም ዘመነ ካሴ ሰሞኑን በላከው መልእክት ግንኙነቱ ፊት ለፊት እንደነበር አረጋግጧል። እስኪ ያንን የውጥረት ቅጽበት በዓይነ ህሊናችሁ ሳሉት። ስልጣን ላይ ያለውና ህዝብ ያለው፣ ገንዘብ ያለውና እውነት ያለው ሁለቱ ሰዎች ተፋጠጡም። ዘመነ ካሴ በቅርቡ በላከው መልእክት እንደገለጸው ግርማይ ሽጥላ በወቅቱ ዘመነን በቅርብ ይከታተለው ነበር። ቢሮው ሲገባ፣ ባልኮኒ ላይ ሲወጣ፣ ስብሰባ ሲቀመጥ የግርማ ወሬ ዘመነ 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 እንዲህ አለ፣ ዘመነ እንዲህ አደረገ የሚል ነበር። ግርማ በፍርሃትና በንቀት መካከል ሆኖ ዘመነን ያሳድድ፣ ይረግም፣ ያስረግም ነበር። ነገር ግን በዛች በተገናኙበት ቅጽበት ዘመነ ለግርማ የነገረው ነገር ዛሬ ላይ ሆነን ስናየው የባለስልጣናትን ጆሮ የሚያደማ አልፎም የነገን አደጋ የሚጠቁም ነበር። ዘመነ ግርማን እንዲህ አለው። ግርማ ዘመነ ሲናገር ብዙ ሰው የሚሰማው እኮ ዘመነ መለኮታዊ ኃይል ስላለው አይደለም። እኔ የምሰማው መከራውንና ከመከራው መውጫ መፍትሄውን በድፍረት ስለምናገርለት ነው። ልብ በሉ፣ ዘመነ ለግርማ የፖለቲካን ትርጉም እያስተማረው ነበር። ህዝብ እኔን የሚሰማኝ ስለወደደኝ ሳይሆን አንተ ያልመለስከውን ጥያቄ ስለመለስኩለት ነው እያለው ነው። ግን ንግግሩ እዚህ ላይ አላበቃም። ዘመነ ቀጠለ። ቀጥተኛና አስፈሪ ማስጠንቀቂያም ሰጠው። በቀን ለ100 ሰላይ አበል እየከፈልህ እኔን ስትከተለኝ ከምትውል፣ ቢሮም መጠጥ ቤትም ስሜን ስታነሳና ስትጥል ከምታደር፣ ከጌቶች ጋር ቁጭ ብላችሁ ለትውልዱ ጥያቄዎች መፍትሄ አምጡ። ይህ ንግግር ለግርማይ ሽጥላ ብቻ ሳይሆን ለብልጽግና ፓርቲ የተሰጠ የቤት ሥራ ነበር። ሰውን አትከተሉ፣ ችግርን ፍቱ የሚል ምክር። እናም ዘመነ ንግግሩን ሲቋጭ አንድ አስደናቂ የሆነ የፖለቲካ ምሳሌያዊ አነጋገር ወይም ሜታፎር ተጠቀመም። ይህ አነጋገር ዛሬም ድረስ የሚያስተጋባ ነው። ያኔ ማለትም የህዝቡን ጥያቄ ስትመልሱ ዘመነ ልብሱን አውልቆ እዚህ ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮህ የሚሰማው አይኖርም። ምክንያቱም ትውልዱ የሚፈልገው መልስ ነው አለው። የቃሉ ቀጥተኛ ትርጉም እኔን ለማጥፋት አትድከሙ፣ የኔን ተቀባይነት ያመጡ የናንተ ውድቀት ነው የሚል መልእክት ነበር። ዘመነ ካሴ ለግርማይ ሽጥላ በግልጽ ቋንቋ የነገረው የኔ ጥንካሬ ምንጭ እናንተ ድክመት ነው። እናንተ ስሩ፣ እኔ ባዶ ሆናለሁ። እናንተ ካልሰራችሁ ግን
እኔ ብቻ ሳይሆን ድንጋዩም ይጮሃል ነበር ያለው። ግን ግርማይ ሽጥላ ይህንን ምክር ሰማ? ዘመነ ካሴ በሐዘንና በቁጭት እንደገለጸው አልሰማኝም። ባለስልጣኑ ግርማ በወታደርና በካድሬ ተከቦ በስልጣን እብሪት ስካር ውስጥ ሆኖ የዘመነን ምክር እንደ ተራዛቻ ቆጠረው። እንዳውም ከዚያም በኋላ በባሰ ሁኔታ ዘመነን ማሳደድ፣ ህዝቡን መናቅና የኃይል መንገድን መምረጥ ቀጠለ። ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን። በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል። ጎበዝ ጅብ ጎን ለጎን ነው አለም ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። እረኛ በበጋው የአህያ መዥገር ይነቅላል እንደሚባለው ግርማ ጥቃቅን ጉዳዮች ላይ ጊዜውን አጠፋ እንጂ ዋናውን የፖለቲካ ሲያት ሊያጠፋው አልሞከረም። እና ምን ሆነ? ዘመነ በመልእክቱ መጨረሻ ላይ እንዳስቀመጠው በመጨረሻም የሆነው ሆነ። ቀኑ ሐሙስ ነው፣ ሚያዝያ 19 ቀን 2015 ዓ.ም። ቦታው ሰሜን ሸዋ ሜዳውና በረዷማው የሜንዝ ምድር። ነፋሱ እንደወትሮው ልማዱ እየነፈሰ ነው። ሰማዩ ግን ጠቆር ብሏል። በዚያ ቅዝቃዜ ውስጥ ግን የሚንቀለቀል የፖለቲካ እሳት አካባቢውን ወብቆታል። የብልጽግና ፓርቲ ስራ አስፈጻሚ፣ የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊና የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ እንደሆኑ የሚነገርላቸው አቶ ግርማይ ሽጥላ የመንዝ ጉብኝታቸውን አጠናቀው ወደ አዲስ አበባ ለመመለስ እየተሰናዱ ናቸው። ልብ በሉ፣ ሰውየው ቀላል ሰው አይደሉም። በዚያን ወቅት በኢትዮጵያ ፖለቲካ ውስጥ እጅግ አወዛጋቢ፣ እጅግ ተፈላጊና በተመሳሳይ ሰዓት እጅግ የተጠሉ ሰው ነበሩ። ታዲያ ይህን የሚያህል ሰው በዚያ ውጥረት በነገሰበት ወቅት እንዴት ወደ አንበሳፍ ገባ? እንዴትስ ያለ በቂ ጥበቃ፣ ያለ በቂ ቅድመ ዝግጅት በጠላት ክልል ውስጥ ተገኘ? ከጥቂት ሰዓታት በኋላ የሚሰማው ዜና የኢትዮጵያን የሚያናውጥ ይሆናል። የመንዝ ምድር በደም ተጨማለቀች። ያ ዜና ግን ድንገተኛ አልነበረም። ያ ዜና ለረጅም ጊዜ ሲብላላ የቆየ የተቀነባበረና የሰዓት ቆጣሪ የተሞላበት የፖለቲካ ቦምብ ፍንዳታ ነበር። ዛሬ ያንን ቦምብ ማን አቀናበረው? ገዳዩ ማን ነው? አስገዳዩስ? የሚለውን ጥያቄ ይዘን ወደ ጥልቅ ጉድጓዱ እንወርዳለን። አብራችሁን ናችሁ። ወደ ግድያው ዝርዝር ከመግባታችን በፊት መጀመሪያ ግርማይ ሽጥላ ማን ነበር የሚለውን በደንብ መረዳት ይኖርብናል። ግርማ ለብዙዎቹ እንቆቅልሽ ነው። አንዳንዶች የአማራን ጥቅም የሸጠ ባንዳ ይሉታል፣ ሌሎች ደግሞ ለውጡን ለማዳን የታገለ ጀግና ይሉታል። እውነቱ የቱ ነው? ግርማይ ሽጥላ በአማራ ብልጽግና ውስጥ የነበረው ሚና ተራ አልነበረም። እሱ በክልሉ መንግስትና በፌዴራል መንግስቱ መካከል የነበረ ድልድይ ነበር። ነገር ግን ድልድይ መሆን ዋጋ ያስከፍላል። ድልድይ ሲኮን ከላይም ይረገጣል፣ ከታችም ይወገራል። ግርማ የቆመው በዚህ አደገኛ ቦታ ላይ ነበር። ወቅቱን አስታውሱት። ሚያዝያ 2015 የኢትዮጵያ በከፍተኛ የፖለቲካ ትኩሳት ውስጥ ነበረች። የፌዴራል መንግስቱ የክልሉ ልዩ ኃይል መፍረስ አለባቸው ብሎ ያወጀበት ሰሞን ነው። በአማራ ክልል ህዝባዊ ቁጣው ገንፍሎ እየፈሰሰበት ጊዜ ነው። ፋኖ ወደ ጫካ እየገባ፣ ሰልፍ በየከተማው እየተደረገ፣ የብልጽግና ካድሬዎች በህዝቡ እየተተፉ የነበረበት ጊዜ ነው። ግርማይ ሽጥላ በዚህ መሃል ምን እያደረገ ነበር? እሳቱን ለማጥፋት ይሞክር ነበር ወይስ እሳቱ ላይ ቤንዚን ያርከፈክፍ ነበር? ግርማ በተደጋጋሚ በሚሰጣቸው መግለጫዎች ፋኖንና የክልሉን ታጣቂዎች በጽኑ ይተች ነበር። ጽንፈኞች ይላቸው ነበር። ይህ ንግግሩ በብዙዎች ዘንድ አስፈረጀው። በፋኖ ዘንድ እንደ ዋና ጠላት፣ በፌዴራል መንግስቱ ዘንድ ደግሞ እንደ ታማኝ አገልጋይ እንዲታይ ያደረገው። ግን እዚህ ጋር አንድ ወሳኝ ጥያቄ አለም። ግርማይ ሽጥላ ለፌዴራል መንግስቱ ታማኝ መሆን ብቻውን ለደህንነቱ ዋስትና ለምን አልሆነለትም? ወይስ ታማኝነቱ ራሱ ለሞቱ ምክንያት ሆኖ ይሆን? በፖለቲካ ውስጥ ከመጠን በላይ የሚያውቅ ሰው እና ዓላማውን የጨረሰ ሰው የመጨረሻ ጣፈንታቸው ምን እንደሆነ በታሪክ መዛግብት ሰፍሮ ይገኛል። ግርማይ ሽጥላ በአማራ ክልል ያለውን የልዩ ኃይል ትጥቅ ማስፈታት ሂደት በግንባር ቀደምትነት ሲመራ ብዙ ሚስጥሮችን፣ ብዙ ሴራዎችን አብሮ ተሸክሞ ነበር። አሁን ወደ ዕለቱ እንመለስ። ሐሙስ ጠዋት አቶ ግርማ በትውልድ ቦታቸው መንዝ መሃል ሜዳ ነበሩ። ፕሮግራማቸው የልማት ስራዎችን መጎብኘትና ህዝብን ማወያየት ነው። የሚገርመው ነገር መንዝ ማለት የፋኖ እንቅስቃሴ በስፋት የሚታይበት፣ የመንግስት ተቃውሞ የጎላበት አካባቢ ነው። እንዲህ አይነት ቦታ ላይ እንዲህ አይነት ከፍተኛ ባለስልጣን ሲሄድ ምን አይነት የደህንነት ጥበቃ ወይም ፕሮቶኮል ሊደረግለት ይገባል? ይህ ጥያቄ ዛሬም መልስ የለውም። ምክንያቱም በዚያን ቀን የታየው ነገር ከፕሮቶኮል ውጭ ነው። አቶ ግርማ የነበራቸው ጥበቃ መደበኛ የሚባል ነበር። ከፊትና ከኋላ ታጅበው በልዩ ኮማንዶ ተከበው አልነበረም የተጓዙት። ለምን የተባለ እንደሆነ ህዝቡን ስለሚንቁት ነው ወይስ በገዛ ሀገሬ ማንም አይነካኝም የሚል ከመጠን ያለፈ መተማመን፣ ወይስ ደግሞ ማንም እንዲጠብቃቸው አልተፈለገም? ከመሃል ሜዳ ተነስተው ወደ ሸዋሮቢት አቅጣጫ ጉዞ ተጀመረ። መንገዱ ጠመዝማዛ ነው፣ ተራራማ ነው። አካባቢውም
አካባቢው ጓሳና ሳር ምድር የሚባለው ስፍራ ነው። ይህ ቦታ ለወታደራዊ ጥቃት እጅግ ምቹ ነው። በግራና ቀኝ ገደል ነው፣ ከላይ ተራራ ነው። መኪና አንዴ በዚህ መንገድ ከገባች ወደ ኋላ መመለስም ሆነ ወደ ጎን ማምለጥ አትችልም። ቦታው በእርግጥ ወጥመድ ነው። ግርማ የሺጥላ መኪና ውስጥ ተቀምጠው ምን እያሰቡ ነበር? ምናልባትም ስለ ቀጣዩ የአዲስ አበባ ስብሰባቸው፣ ምናልባትም ስለ ልጆቻቸው፣ ወይስ ልባቸው አንዳች ነገር ጠረጠረ? ስልካቸው ላይ መልእክቶችን እያነበቡ ነበር። በዚያን ወቅት ከፊት ለፊታቸው ሞት አድፍጦ እንደሚጠብቃቸው በእርግጥ አላወቁም። ሰዓቱ ረፋድ ነው። አቶ ግርማ ያሉበት መኪና በፍጥነት እየሄደ ነው። ድንገት የሲኦል ደጃፍ ተከፈተ። የተከፈተው ተኩስ ተራ ተኩስ አይደለም። መንዝ ጓሳ ምድር በተባለው ቦታ ላይ የተፈጸመው ጥቃት በዘራፊዎች ወይም በዘፈቀደ ታጣቂዎች የተደረገ ሙከራ አይደለም። ይሄ በወታደራዊ ሳይንስ ኪል ዞን ወይም የሞት ቀጠና ተብሎ የሚጠራው አይነት ኦፕሬሽን ነው። የመጀመሪያው ተኩስ ኢላማ ያደረገው ጎማን ሳይሆን ሞተሩን ወይም ሾፌሩን ነው። ዓላማው መኪናዋን ማስቆም ነው። አንዴ መኪናዋ ከቆመች በኋላ ከላይ ከተራራው ላይ የተነጣጠረው የከባድ መሳሪያ ድምፅ፣ ምናልባትም ድሽቃና ብሬን ተኩስ መኪናዋን እያነጣጠረ በሳሳት ግርማ የሺጥላ የነበሩበት ላንድ ክሮዘር የጥይት ወንፊት ሆነች። መስታወቱ ረገፈ። የመኪናው አካል ተበሳሳ። የቅርብ ጠባቂዎቻቸው ለመተኮስ ሞክረው ይሆናል፣ ግን ጠላት ያለው ከላይ ነው። እነሱ ያሉት ደግሞ ከታች ሜዳ ላይ ነው። መደበቂያ የላቸውም፣ ሽፋን የላቸውም። የሚዘንበው ጥይት ብቻ ነው። በዚያች ቅጽበት፣ በዚያች የመጨረሻ ደቂቃ ግርማ የሺጥላ ምን ተሰማቸው? ክህደት፣ ጸጸት ወይስ ፍርሃት? ማንም ምንም አያውቅም። ግን አንድ ነገር እርግጠኛ ነው። ገዳዮቹ ማን እንደሆኑ እና የትኛው መኪና ላይ እንደተቀመጠ በእርግጠኝነት ያውቁ ነበር። መረጃው ነበራቸው፣ የውስጥ መረጃ። አለበለዚያማ ከሚጓዙት መኪኖች መካከል የግርማን መኪና ለይቶ ጭንቅላታቸውን ኢላማ አድርጎ መምታት እንዴት ይቻላል? ጥቃቱ ከባድ ነበር፣ በእርግጥ ጨካኝም ነበር። ግርማ የሺጥላ የግል ጠባቂዎቻቸውና ሌሎች አብረዋቸው የነበሩ ሰዎች እዛው አስፋልቱ ላይ በደም ተጨማልቀው ሕይወታቸው አለፈ። ጸጥታው ሰፈነ። የሞተር ድምፅ ጠፋ። የቀረው የነፋሱ ጩኸትና የደም ሽታ ብቻ ነበር። ጉዳዩ የሚከረው በእርግጥ እዚሁ ጋር ነው። ግድያው እንደተፈጸመ በትንሽ ደቂቃዎች ውስጥ የመንግስት ሚዲያዎችና ጠቅላይ ሚኒስትሩ ወዲያውኑ መግለጫ ሰጡ። ጽንፈኞች ገደሉት አሉ። የሐሳብ ኪሳራ የደረሰባቸው ኃይሎች የፈጸሙት የሽብር ተግባር ነው ተባለ። ጣቱ ወደ ፋኖ ተቀሰረ። ነገር ግን እንደ ፖለቲካ ተንታኝ፣ እንደ መርማሪ ጋዜጠኛ መጠየቅ ያለበት ወሳኝ ጥያቄ አለ። እነዚህ ጥያቄዎች ሳይመለሱ እውነቱን ማግኘት በእርግጥ ከባድ ነው። የመጀመሪያው ጥያቄ፣ የመጀመሪያው ምንጭ ማን ነው? ገዳዮቹ አቶ ግርማ በዚያ ቀን፣ በዚያ ሰዓት፣ በዚያ መንገድ እንደሚያልፉ እንዴት አወቁ? የጉዞ ፕሮግራማቸው ሚስጥራዊ አልነበረምን? ይህ መረጃ ከውስጥ ካልወጣ በስተቀር ጫካ ለተቀመጠው ኃይል እንዴት ሊደርስ ይችላል? የብልጽግና ቤት ውስጥ ያለው ሰላይ ማን ነው? ሁለተኛው፣ የጥበቃው መላላት ለምን? የአማራ ክልል ከፍተኛ ባለስልጣን፣ በዚያውም ላይ በህዝቡ ዘንድ ከፍተኛ ተቃውሞ ያለበት ሰው ወደ እንዲህ አይነት ሆትስፖት ወይም አደገኛ ቦታ ሲሄድ ለምን መከላከያ ሰራዊት አልታዘዘለትም? ለምን ድሮን ከላይ አልጠበቀችውም? ወይስ ለመስዋዕትነት ታጭተው ነበር? ሶስተኛው፣ የአስክሬኑና የመረጃ አያያዝ ሁኔታው። ግድያው እንደተፈጸመ ቦታው በታጠቁ ኃይሎች በፍጥነት ተከለለ? ማስረጃዎች በአግባቡ ተሰበሰቡ ወይስ ጠፉ? በወቅቱ የተነሱ ፎቶዎችና ቪዲዮዎች ምን ያሳያሉ? በመኪናው ላይ የነበሩት የጥይት ቀዳዳዎች ስለ መሳሪያው አይነት ምን ይናገራሉ? አራተኛው፣ ተጠቃሚው ማን ነው? የግርማ የሺጥላ መሞት ለማን ጠቀመ? ለፋኖ? ፋኖ ግርማን በመግደሉ ምን አተረፈ? የመንግስት ሙሉ ጦርነትና ክተት አዋጅ፣ ይህ ለፋኖ ድል ነው ወይስ ኪሳራ? በሌላ በኩል ለመንግስትስ? መንግስት የግርማን ሞት እንደ ምክንያት ወይም ፕሪቴክስት ተጠቅሞ በአማራ ክልል መጠነ ሰፊ ወታደራዊ ዘመቻ ለመክፈት ፈልጎ ነበር? ግርማ የሺጥላ የመስዋዕት በግ ወይም ሳክሪፊኬሽን ላምፕ ሆኑ ማለት ነውን? እነዚህ ጥያቄዎች እንቅልፍ የሚነሱ ናቸው። በኢትዮጵያ ታሪክ ውስጥ ብዙ ባለስልጣናት ተገድለዋል። እነ ጀኔራል ሰዓረ መኮንን፣ እነ ዶክተር አምባቸው። አሁን ደግሞ ግርማ የሺጥላ። የሁሉም ግድያ የሚያመሳስለው ነገር አለ። ግልጽ ያልሆነ ምርመራ፣ የሚደበቁ እውነቶች፣ እናም ከግድያው በኋላ የሚከተል የፖለቲካ አቅጣጫ መቀየር። የግርማ የሺጥላ ሞት የመጀመሪያ እንቅስቃሴ ነበር። ሽጉጡ ቀድሞ ተቀባብሎ ነበር። የግርማ ሞት ቃታውን ሳበው። ግድያው በተፈጸመበት በቀናት ውስጥ የፌዴራል መንግስቱ ሕግ የማስከበር ዘመቻ በሚል ስም ታንኮችን ወደ አማራ ክልል አዘመተም። ድሮኖች ሰማዩን ሸፈኑት። ጦርነቱ ይፋዊ ሆነ። ይህ ድንገት የሆነ አይመስልም። የፖለቲካ ተንታኞች እንደሚሉት አንድ መንግስት ጦርነት ለመክፈት ሲፈልግ ምክንያት ወይም ኬዎስ ቤል ይፈልጋል። የግርማ ሞት ያንን ምክንያት ሰጠ። አያችሁ፣ ባለስልጣኖቻችን እየተገደሉ ነው፣ ስለዚህ እርምጃ መውሰድ አለብን የሚል ትረካ ለመፍጠር አመች ነበር። ግርማ የሺጥላ በሕይወት እያሉ ለአማራ ብልጽግና ትልቅ ሰው ነበሩ። ከሞቱ በኋላ ግን ከሕይወታቸው ይልቅ
ሞታቸው ለፖለቲካ ነጋዴዎች የበለጠ ትርፍ አምጥቷል። የእሳቸው ሬሳ ላይ ተረማምደው ስልጣናቸውን ያደላደሉ የጦርነት አዋጅ ያወጡና የበጀት ከረጢት የፈቱ ብዙዎች ናቸው። ቤተሰቦቹስ? ልጆቹስ? እነሱ ዛሬም በሐዘን ውስጥ ናቸው። ለአባታቸው መታሰቢያ ሐውልት ይቆም ይሆናል፣ ግን እውነቱ ሐውልት የለውም። እውነቱ አብሮ ተቀብሯል። የግርማ የሺጥላ ታሪክ የኢትዮጵያ ፖለቲካ አሳዛኝ ገጽታ ማሳያ ነው። ዛሬ ከላይ ከሆነው ከሚፈነጩት ነገ በመንዝ ተራሮች ወይም በሌላ ቦታ ምን ሊገጥማቸው እንደሚችል ማረጋገጫ የላቸውም። ይህ ግድያ የሚያሳየው ነገር ቢኖር በስልጣን መባለግ፣ ህዝብን መናቅናም በሴራ መኖር የመጨረሻው እንደማያምር ነው። ግርማ የሺጥላ የፖለቲካ ሰለባ ናቸው። የገዛ ጓዶቻቸው ሴራ ሰለባ፣ የፈጠሩት የፖለቲካ ውጥረት ሰለባ፣ እናም የኢትዮጵያ የከረረ ጥላቻ ፖለቲካ ሰለባ ናቸው። የመንዝ ተራሮች ዛሬም ዝም ብለው ያያሉ። ያንን የደም ቀን አይረሱትም። ነፋሱ ሲነፍስ የግርማን የመጨረሻ ጩኸት ያዘለ ይመስላል። አንድ ቀን እውነቱ መውጣቱ አይቀር ይሆናል። ያ መረጃ ያወጣው የስልክ ጥሪ ከማን እንደነበር፣ ያንን መንገድ ማን እንደመረጠው፣ እናም ትዕዛዙን ማን እንደሰጠው የታሪክ መዝገብ ይገልጠዋል። እስከዚያው ግን ትውልድ ይጠይቃል፣ ትውልድ ይመረምራል። ምክንያቱም ደም በከንቱ አይፈስም፣ ጩኸት በነፋስ አይጠፋም። ይህ የመንዝ ተራሮች ይዋጡት ትልቁ ሚስጥር ነው። በመንዝ የዛን ቀን የተተኮሰው ጥይት ማስተጋባቱን ዛሬም አላቆመም። አንድ ወንጀል ሲፈጸም የፖሊስ መርማሪዎች መጀመሪያ የሚያደርጉት ነገር ማስረጃ መሰብሰብ ነው። በግርማ የሺጥላ ጉዳይ ግን የሆነው በተቃራኒው ነው። ገና አስክሬኑ ሳይቀዘቅዝ፣ ምርመራው ሳይጣራ የመንግስት የጸጥታ ግብረ ኃይል የተጠርጣሪዎችን ዝርዝር ወይም ሄት ሊክ አውጥቶ ተንቀሳቀሰም። ግድያው እንደተፈጸመ መንግስት ጣቱን የቀሰረው ወደ ጫካ ታጣቂዎች ብቻ አልነበረም። ዓላማው ሌላ ነበር እንዴ እስኪባል ድረስ ይህንን አጋጣሚ በመጠቀም በከተማ ውስጥ ያሉ በህዝብ ተወካዮች ምክር ቤት ወንበር ላይ የተቀመጡና በብዕራቸው የሚታገሉ ሰዎችን ጭምር ማደን ተጀመረም። እዚህ ላይ ነው የነ ክርስቲያን ታደለ ስም የሚነሳው። የህዝብ ተወካዮች ያለመከሰስ መብት ያላቸውና በፓርላማ የመንግስትን አካሄድ በመርኩዝ የሚሞግቱት አቶ ክርስቲያን ታደለ ከዚህ ግድያ ጋር ምን አገናኛቸው? የፌዴራል ፖሊስና የደህንነት መስሪያ ቤቱ የሎጂስቲክስና የመረጃ ድጋፍ አድርገዋል የሚል ክስ አቀረበባቸው። ክርስቲያን ታደለ አዲስ አበባ ተቀምጠው በመንዝ ጓሳ ተራራ ላይ ያለውን የኦፕሬሽን እቅድ እንዴት መምራት ይችላሉ? ወይስ መንግስት የግርማን ደም እንደ ፖለቲካል ካርድ ተጠቅሞ ለስልጣኑ ስጋት ናቸው የሚላቸውን ተቃዋሚዎች ከጨዋታ ውጭ ለማድረግ ተጠቀመበት? ክርስቲያን ታደለ በተጨማሪ እነ ዮሐንስ ቧያለው፣ እነ ካሳ ተሻገር፣ እነዚያ ሰዎች የአማራ ብልጽግና አመራሮች የነበሩ ናቸው። ታዲያ የገዛ ፓርቲያቸው ሰው ሲገደል እነሱ እንዴት ተጠርጣሪ ሆኑ? መልሱ አንድ ነው። የግርማ ሞት በብልጽግና ቤት ውስጥ የጠራራ ዘመቻ ለማካሄድ ምቹ ሁኔታን ፈጠረ። በፓርቲ ውስጥ ታማኝ ያልሆኑ ወደ ህዝቡ ያደላሉ የተባሉ አመራሮችን በአንድ ወንፊት ለማጥራት የግርማ የሺጥላ ሬሳ ወሳኝ ምክንያት ሆኖ አገለግልም። አሁን ደግሞ ወደ ቴክኒካዊ ጉዳዩ እንመለስ። ይህ ጉዳይ ብዙዎች የሚነጋገሩበት ግን ወሳኝ ምስጢር የያዘ ጉዳይ ነው። አቶ ግርማ የሺጥላ እንደ ክልል ኃላፊና እንደ ብልጽግና ስራ አስፈጻሚ የሚጓዙት ተራ መኪና ውስጥ አልነበረም። የቪአይፒ ጥበቃ ፕሮቶኮል አለ። በተለይም እንደዚያ ባለ ጸጥታ ስጋት ባለበት አካባቢ ሲንቀሳቀሱ የመኪናቸው አካል መሆን ያለበት አንድ ወሳኝ መሳሪያ አለ፣ ጃመር ማለት በዙሪያው ያሉ የሞባይል ስልኮችንና የሪሞት ኮንትሮል ግንኙነቶችን የሚያቋርጥ መሳሪያ ነው። ጥቃቱ በተፈጸመበት ወቅት አጥቂዎቹ እርስ በርስ ለመገናኘት ወይም መኪናው የደረሰበትን ቦታ ለማወቅ ስልክ መጠቀም ነበረባቸው። ጃመር ከነበረ እንዴት ስልካቸው ሰራ? ጃመር ከሌለ ለምን አልተደረገም? የወታደራዊ ደህንነት ባለሙያዎች እንደሚሉት እንዲህ አይነት ጥቃት ለመፈጸም የእይታ ግንኙነት ወይም ቪዥዋል ኮንታክት ብቻ በቂ አይደለም። መኪናው ተነሳ፣ መኪናው እዚህ ቦታ ደረሰ፣ አሁን ተኩሱ የሚል የመረጃ ቅብብል ያስፈልጋቸዋል። ይህ የመረጃ ቅብብል በቴክኖሎጂ የተደገፈ ነው። ታዲያ የኢትዮጵያ የደህንነት ኤጀንሲ በዚያች ሰዓት በዚያች አካባቢ የነበረውን የስልክ ግንኙነት ትራፊክ መመርመር ለምን ተሳነው? ወይስ መረመረውና ውጤቱ የማይነካ ሰው ጋር ስላደረሰው ፋይሉ ተዘጋ? እውነት እንነጋገር ከተባለ የግርማ ገዳይ ተራራ ላይ ያለው ታጣቂ ብቻ አይደለም። ጠመንጃው ተራራ ላይ ሊሆን ይችላል፣ እንቅስቃሴው ግን ያለው ከተማ ውስጥ ነው። መኪናው የት እንደሚሄድ፣ መቼ እንደሚነሳ፣ የትኛው መንገድን እንደሚጠቀም እናም የትኛው መኪና ላይ አቶ ግርማ የሺጥላ እንደተቀመጡ የሚያውቀው የቅርብ ሰው ብቻ ነው። በደህንነት ቋንቋ ሞል ወይም ፍልፈል ሰላይ ይባላል። ይህ ሰላይ አብሮ በላ፣ አብሮ ጠጣ፣ ምናልባትም መልካም መንገድ ብሎ ሸኝቶት ይሆናል። ከግድያው በኋላ የአማራ ክልል ፕሬዝዳንት የነበሩት ዶክተር ይልቃል ከፋልና ሌሎች አመራሮች የነበራቸው ድንጋጤ የሚነግረው ነገርም አለም። የማንም ሰው መተማመን አቅቶት ነበር። ቀጣዩ ተረኛ እኔ ነኝ የሚለው ፍርሃት ባህር ዳር
ርዕሰ መስተዳድር ቢሮ ገብቶ ነበር። ይህ ፍርሃት ደግሞ የክልሉን አመራር ሽባ አደረገው። መንግስት የፈለገው ይህንን ነበር። አመራሩን በፍርሃት ቆፍድዶ ክልሉን በኮማንድ ፖስት እጅ ስር ማዋል። ግርማይ ሽጥላ ከሞቱ በኋላ ምን ተፈጠረ? ይህንን በደንብ አስተውሉት። የእሳቸው ሞት ለአማራ ህዝብ ምን አመጣ? ለመንግስትስ ከሞቱ በኋላ ባሉት ወራት የአማራ ክልል ወደ ወታደራዊ ቀጠና ተቀየረ። የግርማን ደም እንመልሳለን በሚል ሰበብ መንደሮች በድሮን ተደበደቡ። ንጹሃን አለቁ። ግርማ በህይወት እያሉ ሰላም እፈልጋለሁ ይሉ ነበር። ሞታቸው ግን የጦርነት አዋጅ ሆነ። አንዳንዶች እንደሚሉት ግርማይ ሽጥላ በህይወት ቢኖሩ ኖሮ ምናልባትም ይህ አሁን የሚታየው የከፋ ጦርነት በዚህ ደረጃ ላይ ደርስ ይችል ነበር። ምክንያቱም እሳቸው የድርድር መስኮቶችን ክፍት ለማድረግ ይሞክሩ ነበር ተብሎ ይታመናል። ታዲያ እሳቸውን ማስወገድ የፈለጉት ጦርነቱን የሚፈልጉት አካላት ወይም ማር ማኔጀር ናቸው ማለት ይቻላል። ጦርነቱ ለነሱ ቢዝነስ ስለሆነ፣ ጦርነት ለነሱ ስልጣን ማራዘሚያም ስለሆነም ዛሬ 2018 ዓመተ ምህረት ላይ ሆነን ወደ ኋላ ስናይ የግርማይ ሽጥላ ጉዳይ ኬዝ ክሎዝድ ወይም የተዘጋ መዝገብ አይደለም። በፍርድ ቤት እየተንከራተቱ ያሉት ክርስቲያን ታደለ እውነተኛ ገዳዮች ስለሆኑ ሳይሆን የዚህ ሴራ ማስተባበያ ወይም ከቨራፕ ስለሆኑ ነው። እውነተኛው ገዳይ ግን ዛሬም በነጻነት ይንቀሳቀስ ይሆናል። ምናልባትም አዲስ አበባ ካፌ ቁጭ ብሎ ማኪያቶውን ፉት ይል ይሆናል። ምናልባትም በመንግስት መኪና ታጅቦ ይሄድ ይሆናል። ምናልባትም ግን አንድ ነገር እርግጠኛ መሆን ይቻላል። የታሪክ ወፍጮ ትፈጫለች፣ ዝግ ብላ ግን ደቃቅ አድርጋ። አንድ ቀን ያ የጠፋው የስልክ ድምፅ ይወጣል። አንድ ቀን ያ የተደበቀው የፎረንሲክ ምርመራ ይወጣል። ያኔ የግርማይ ሽጥላ መንፈስ ረፍት ታገኝ ይሆናል። እስከዛው ግን የመንዝ ተራሮች በሚስጥር እንደተከደኑ ይቆያሉ። የኢትዮጵያ ፖለቲካ በደም እንደተጨማለቀ ይቀጥል ይሆናል። ስለተከታተላችሁ እናመሰግናለን። በሌላ ዝግጅት እስክንመለስ በያላችሁበት ዓለም ቸር ያቆየን።